ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ተንቀጠቀጣል ስለነካሁት ነው። እንዴት ናችሁ? ደህና ናችሁ ያላችሁልኝ? እኔ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ውድ ቤተሰቦቼ በላይክ ጀምሩ። ይሄን ቪዲዮ ስትጀምሩ ኮሜንት፣ አስተያየት እናንተ ስጡኝ። ዛሬ የሆነ ሰብስክራይብ ያረጋችሁ ውድ ቤተሰቦቼ ያጽናሉ። ተንቀጠቀጠ። እኔ ጠረጴዛውን ስለተደገፍኩት እንግዲህ እና አሁን ላለመንካት እሞክራለሁኝ ማለት ነው። እኔ ዛሬ ገረመኝ ልሰራ ሰሞኑን ቲክቶክ ላይ ሚዲያው ላይ ዩቲዩብ ላይ ምናምን አይቼዋለሁ እና በጣም የገረመኝ ማለት የሚሰቀጥጥ ምንም አስተያየት ለመስጠት የሚያስጠላ ሁኔታ ነው ያየነው እና ሁላችንም እርግጠኛ ነኝ አይተነዋል። መስራት አልፈለኩኝም፣ ግን መስራት የፈለኩት አሁን ነው። የተወሰነ ካየው በኋላ በሱ ላይ ልሰራ አልፈለኩም እና የገረመኝ ልጁን አዙራችሁ ስትወጉት አየሁኝ በአብዛኛው ኢትዮጵያውያኖች እና ያጋለጠው ልጅ ገብቶ እንደዚህ ነው ማድረግ ያለበት ብሎ ቪዲዮ መቅረጽ ነበረበት ብዬ አላስብም። በቃ እውነተኛ ሚሴጁን ተነጋገሩ፣ በድምፅ ተአወሩ፣ መጣ፣ በቂ ማስረጃ ነው። አይ ተጣብቆ ወይም ደግሞ ሱሪውን ሲያወልቅ ወይም ደግሞ የሆነ ነገር ሲያረግ መታየት የለበትም ጋዜጠኛው። እና በጣም ወጣችሁ አንዳንዶቻችሁ የሚሰቀጥጥ ንግግር የሚሰቀጥጥ ደጋፊ ናችሁ፣ እርግጠኛ ነኝ እንዲጋፈጥ ስለማትፈልጉ። የእንደዚህ አይነት ደግሞ ማህበር ውስጥ ያላችሁ ወይም ደግሞ ሳታውቁት በራሳችሁ የኖራችሁ በእንደዚህ ውስጥ ያላችሁ አጸያፊ ነገር የተስማማችሁ አጸያፊ ነገር ምንም የማይመስላችሁ ሰዎች ናችሁ። ዩቲዩበር መሆናችሁ ቲክቶከር መሆኑ በቃ ማንኛውም እና ልጁን አዙራችሁ ስትወጉት፣ በተለይ ደግሞ ቴዲ ሐዋሳን አይቼው በጣም ነው የተገረምኩት። እሱ ራሱ ያሰበው ሀሳብ እንዴት ነው እንዳይጋፈጥ፣ ሌሎቹም እንደዚህ አድርገው እንዳያዋርዷቸው፣ በእኔ ነገ ዞሮ እኔን ይወጉኛል አንተም እንዲህ ነበርክ እንዲባልና አስተሳሰብ አስቡት። ይህን አስተሳሰብ ታስቦ የተደረገ ነገር ነው። እያደረጋችሁ ያላችሁ ነገሮች ናቸው። ምክንያቱም ሌሎቹም ሊያጋፍጡ አይወጡ። ይህ ልጅ ራሱን አጋፍጦ ራሱን ኃላፊነት ወስዶ ማንም ኃላፊነት የሚወስድለት የለም አድርጓል። እኔ መቶ በማየቴ በቂ ነው። ባይመጣ መልካም ነበር፣ እሱ አይደለም ብዬ አምን ነበረ። እኔ ማነው ደግሞ እግረኛው ሚዲያ ላይም የቤት እመቤት ነኝ ብለሃል ሲባል አዎ በቃ ምንም እንደማያውቅ እንኳን እሱ ሕፃን ልጅ የ8 ዓመት ልጅ የቤት እመቤት ምን እንደሆነ ያውቀዋል። የ8 የ10 ዓመት እንኳን እሱ ጎረምሳ። ሲቀጥል ደግሞ የምትወጉት አወጋግ አይደለም፣ ከባድ ናችሁ። ምክንያቱም በቃ ለመቀሰር የምታደርጉት ልጁን የሆነ ለማሸማቀቅ ያደረጋችሁት ነገር። እኔ ልጁ አድናቂው ነኝ፣ የምር በጣም ነው የማደንቀው። ምክንያቱም ይሄንን በቃ በሚሴጅ አሳየ። ሚሴጅ ብቻ ቢሆን ኖሮ አናምነውም ነበር። በአካል መጣ፣ ምን ሊሰራ መጣ? በፊት አግኝተ ሆኖ ተቀኝ በፊት ያገኘው አያገኘው ይገናኙም አይገናኙም ብቻ አጋፍጦታል። ደግሞ እንዳልተገናኙ የምታውቁት አዳማ እንደማያውቅ ድምፁ ላይ አለ። አዳማን እንደማያውቅ ፍራንኩን እንደማያውቅ እየነገረው ማለት እየሰማን ነው። ጆሮ ካለን እኮ በቂ ነው። ስለዚህ እሱ ደግሞ አጋፈጠው፣ ተመታ። እንደውም በጣም አልተመታም፣ መመታት ነበረበት። እኔ ጭካኔ አልወድም። እንደዚህ አይነት ሰዎች ግን መጨከን አለባቸው። ህይወት የስንት ልጅ ህይወት እንደሚጠፋ አስቡት። በሱ ብዙ ነገሮችን በክሏል ይህ ሰውዬ። በእርግጥ እሱም ወዶ ላይሆን ይችላል፣ ወይ ተደፍሮ ይሆናል ልጅ ሆኖ ይህ ነገር ልምድ ሆኖበት ሊሆን ይችላል። አላቅም፣ ግን ስለማላቅ መፍረድ አልፈልግም። በሰውየው ላይም አልፈርድም። እግዚአብሔር አምላክ ፈውሱን ያመጣለት። ግን በወቅቱ መመታት አለበት። ያደረገው ድርጊት አይደለም፣ ከባህላችን ውጭ ነውና የምታወሩ ሴቶቹ ራሱ ልጁን የምትሄዱበት መንገድ፣ ወንዶቹ ራሱ የምትሄዱበት መንገድ፣ ድጋሚ ደግሞ የሚሰራው ነገር
ስለ ሴትና ስለ ወንድ ነው። ስለ ወንድና ወንድ አላወራም፣ ወይም ስለ ሴትና ሴት አላወራም። እደግፈዋለሁ ማለት አይደለም፣ ባልደግፈውም ግን ያወራው እንኳን እሱ ወንዱ ሴቶቹ እያወሩ አይደል? ምን ነው ዩቲዩብ ላይ አናቃቸውም እንዴ? ሴቶቹ የሚያወሩት ሳይሰቀጥጣቸው እኮ ወንድ ነው፣ ቢያወራም ወንድ ነው። መጥፎ ነገር ማስራት ለወንድ የተፈቀደ ነው ማለት አይደለም። ግን በዛ በሚያደርጋቸው ቪዲዮዎች በሚሰራቸው ነገሮች ልታሸማቅቁት የሄዳችሁበት መንገድ ለዛ ነው ያወራችሁ። አንድ ሰው ስለሰራ ያንን ቢዝነሱ አርጎት ስለሰራ ባለጌ ነው ማለት አይደለም። ሴቷ ታዲያ ሴቷ እያወሩ ያሉ ሴቶቹ እያወሩት ያሉት እንደዚህ አይነት ነገሮች ባለጌ ናቸው ብሎ ሳያገቡ ቀርቷል። እኔ አንደኛው አግብታ ትዳር ይዛ ይቻታል። ታዲያ ያንን ሌላ ጉዳይ ነው፣ ስራ ነው። በቃ ስራ ብሎት ይዞበታል፣ ገንዘብ እያገኘበት ነው፣ እያወራበት ነው። ባልደግፈውም ባላየው አሁን ነው እኔ ሲያወሩ ያየሁት። እንትኑ ምንድነው ስሙ? ታምቤላው ነው ይሄ የተጻፈው ርዕሶቹን ያየሁት። እና የምትገርሙ ናቸው። በሰደባችሁት ቁጥር እሱ ሰብስክራይቡ እያደገ ነው የሚሄደው። ግን ሌሎቹ እንዳያጋፍጡ፣ ሌሎቹ እንዳያወሩ እያረጋችኋቸው ነው ያላችሁት። እኛ ሰዎች በስማ ጥሩም ስንሰራ መጥፎም ስንሰራ ከባድ ነው። ደግሞ ሁላችሁም ትክክል የሆነ ሴት ስታወራ ቲክቶክ ላይ ገብቼ ኮሜንት ያለው ትክክል ሁሌ ትክክል ናችሁ። ሁሌ ማስተዋል የላችሁም። ትክክል ምን ነው ትክክል? ልጁ ሆኖ እሱ አጠራጠረኝ ራሱ የጻፈው ድራማ ነው አላችሁ። ምን ነው ድራማ? እንዲዳበሱት እንጂ ስልኩ ሲወሰድ በቪዲዮ አይታችኋል። ደግሞ ማያደርጉትም ነበረ እንደዛ ቢያደርጉ። እሱ ላፕቶፑ ተሰረኩኝ እንጂ አለ እንጂ ስልክ የተሰረቀ ያለው አለ። ላፕቶፑ ባይሰረቅ እንኳን ቢሆነት ቢሆን ላፕቶፕ ነው ያለው እንጂ ስልክ የተሰረኩ ብሎ አልጻፈም። ወዲያው ደግሞ አይጽፍም፣ ወዲያውም አያጠፋም። ስልኩ ቢሰረቅ ነው። ለምን አጠፋው? እኔ እናቱ ያሳዝኑኛል። ትልቅ ናቸው፣ ትልቅ ሴትዮ ናቸው። ባይሆን ደስ ባለ። ግን አይተነዋል። ሌላው ጋር እንዴት ነው ሲያወራ ራሱ አክሽኑን አይታችሁታል? ጥሩ አክሽን የለውም ሲያወራ ራሱ። ኢንተርቪው ላይ ምን አለው? ወይዘሪት ተገለባብጦ ወይዘሪትና ምንድነው ወይዘሪት ላለው ወይዘሮና ምንድነው አቶ ይለያያል? አንድ አይነት ነው። እሱ አሁን ወይዘሮት ብሎ ወይም ወይዘሪት ብሎ ይጽፋል። ሲስሙ አቶ ተብሎ ይጻፋል። አቶ ተብሎና ወይዘሪት ወይም ወይዘሮ ተብሎ ነው የሚጻፈው አይደል? ነው አይደለም? እያንዳንድሽ እነ ትክክል፣ በተለይ እነ ትክክል መቼም 3ም 4ም ሰው ቢያየው ይማርበታል። ብዙ ባየው የውስጤ ግን ልናገር ይውጣልኝ። ለምን ልቃጠል ብዬ ነው። እና እየወጣችሁ ትክክል የምትሉት በጣም ትገርሙኛላችሁ። አራት አጨብጭቡ። ተው፣ እንደዚህ አትሆኑ። ተው። እውነት አንዳንድ ጊዜ እኮ ማወቅ መልካም ነው። ሁሉም ነገር ላይ እንጂ ዝም ብሎ መፍረድ አይደለም። ያቺ ሴት ስላለች ትክክል ማለት አይደለች። እሷ በምን እናውቃለን? ትልቅ ሰው ነች። እኔ በአሁኑ ሰዓት ማንንም አላምንም። ራሴን ብቻ ነው የማምነው። ራሴ ስለሆነ ማንንም አላምንም። ትክክል ነው ብዬም አልወጣም። ግን ይህ ልጅ ደግሞ ሌሎቹ እንደዚህ ተጋፍጠው እንደዚህ እንዳጋፍጧቸው የምታደርጓቸው ኩርከማ እየኮረኮማቸው እንዲደበቁ፣ እነሱ እንዲደበቁ እንዳይወጡ። ምን ታዋቂ ስለሆነ እነሱ ናቸው እንደው የሚያጠፉት። ሰው አምኗቸው ደግሞ ያናገረክ ያንን ቪዲዮ ስለምሰራ ነው። ይስራ፣ መብቱ ነው። ግን ስለሰራ ያስ ልጅ መጥፎ ነው ማለት አይደለም። በቃ ሰው በተመቸው ሰርቶ መኖር ይችላል። ነው ማጅራት መምታት አለበት? የዩቲዩብ ውስጥ ገንዘብ ስላገኘ ነው የሚሰራበት። የፈለገ ያውራ። እኔ ነገርኳቸው፣ አልደግፈውም። ግን በቃ ልጁ እሰራለሁ ብሏል፣ ሰርቷል። ብልግና የሚያወራ ሁሉ ባለጌ አይደለም። ምን ነው እንደዚሁ ብታምሱት ጥሩ አልነበረም? እንደ ሴት ለብሰው የሚመጡት ቲክቶክ ላይ ያሉት አምሷቸው። እነሱንም እንደዚህ ወጣችሁ ልጁን ከምታምሱት፣ እነሱም የዚህን ተግባር ነው የሚፈጽሙት ያሉት። ለማንኛውም ይሄንን ነው። ይቅርታ፣ ስልክ ገብቶብኝ ነው እና የተቆረጠው። በጣም ይቅርታ።
የምወዳችሁ ማከብራችሁ በጣም አመሰግናለሁ። ቻው እምላችሁ በትክክለኛ አስባችሁ ፍረዱ። ሌላ ምንም አለም። ቻው መልካም ጊዜ። የኔ ሀሳብ የውስጤን የገለጽኩት